አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮች ሰላም 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 ብያለሁ። ሙስሊሙም ክርስቲያኑም በያላችሁበት ሰላም ብያለሁኝ። አላህ ይጠብቃችሁ የኔ ውዶች። እና ዛሬ ርዕሴ የጀነት ሴቶች ገጽታ ይላል። አላህ ይወፍቀን ያ ረብ። ጀነቱል ፊርደውስ። የጀነት ሴቶች ገጽታ። የጀነት ሴቶች ሁሌም በየሳምንቱ ቁንጅና ውበት ይጨምራል። ሱብሃንአላህ። አናስ ብን ማሊክ እንዳወራው የረሱል እንዲህ አሉ። ለጀነት ሰዎች መሰብሰቢያ እንደሆነ የተዘጋጀ ቦታ በጀነት ውስጥ አለ። ነዋሪዎቿ ሁሌም የጁምዓ ዕለት ወደ ቦታ ይመጣሉ። ከሰሜን አቅጣጫ ነፋሱ ይነፍሳል። ጀነት ማራኪ ገጽታዎች ፊቶቻቸው ልብሶቻቸው ላይ ተነፍሶባቸዋል። ሱብሃንአላህ። ውበትና ቁንጅና ይጨምራል። ከዚያም ውበትና ቁንጅናን የጨመሩ ሲሆን ወደ ቤተሰቦቻቸው ይመለሳሉ። ቤተሰቦቻቸውም በአላህ ይሁንብኝ፣ በእርግጠኛም ከኛ ከተለያዩ በኋላ ቁንጅና ውበት ጨምሯል ይሏቸዋል። እነሱም ለቤተሰቦቻቸው ወላሂ እናንተም ቁንጅናችሁ ውበት ጨምሯል ይባባላሉ። ሙስሊም ዘግበውታል። አላህ ሆይ በዝነትክ መኖሪያችን ጀነት አድርግልን፣ አሚን። አናስ ብን ማሊክ እንዳወራው ረሱል ሰለላሁ ዐለይሂ ወሰለም አላሁመ ሰሊ ዐለይና ሙሐመድ ለጀነት ሰዎች መሰብሰቢያ እንደሆነ የተዘጋጀ ቦታ በጀነት ውስጥ አሉ። ነዋሪዎቿ ሁሌም የጁምዓ ዕለት ወደ ቦታው ይመጣሉ። ከሰሜን አቅጣጫ ንፋሱ ይነፍሳል። ጀነትን ማራኪ ጸጋዎችን በፊቶቻቸውና ልብሶቻቸው ላይ ተነፍሶባቸዋል። ውበትና ቁንጅና ይጨምራል። አላህ ይወፍቀን ያ ረብ። ጀነቱል ፊርደውስ። ከዚያም ውበትና ቁንጅና የጨመሩ ሲሆኑ ወደ ቤተሰቦቻቸው ይመለሳሉ። ቤተሰቦቻቸውም በአላህ ይሁንብን፣ በእርግጠኛም ከኛ ከተለያዩ በኋላ ቁንጅና ውበት ጨምሯል ይሏቸዋል። እነሱም ለቤተሰቦቻቸው ወላሂ እናንተም ቁንጅና ውበት ጨምሯል ይሏቸዋል። አላህ ሆይ በእዝነትክ መኖሪያችንን ጀነት አድርግልን። አላህ ሆይ በእዝነትክ መኖሪያችንን ጀነት አድርግልን። አላሁም አሚን ያ ረብ። አላህ ይወፍቀን ጀነቱል ፊርደውስ ያ ረብ። አላህ ቀጥተኛውን መንገድ ይምራን፣ አላህ ያሳውቀን። አሁን ላይ አብዛኞቻችን ቀልባችን ደርቋል። ቀልባችን የደረገው ደግሞ ስራችንን ታጨረስን በኋላ የምንሄደው አብዛኞቻችን ወደ ድራማ፣ ወደ ቲክቶክ፣ ወደ ዩቲዩብ ነው። እርግጥ ቲክቶክ አያስተምርም እያልኩ አይደለም፣ የሚያስተምር ነገር አለው። ታላህ መንገድ የሚያወጣ ነገር አለው ማለት ነው። ስልካችንን እንዳደረግነው ነው። ዩቲዩብም እንደዛው። ዩቲዩብም ጥሩ ነገር አለው፣ መጥፎ ነገርም አለው ማለት ነው። ሁሉም ነገር መጥፎ ነገር አለው፣ ጥሩ ነገር አለው። ነገር ግን ስልካችንን መጠቀም ያለብን ለጥሩ ነገር እኛ ራሳችን ነን። ለመጥፎ ነገር መጠቀም የምንችለው እኛ ራሳችን። ስልካችን ለኛ እኛ እንዳዘዝነው ነው የሚሆነው፣ እኛ እንደመራነው ነው የሚሄደው አይደለ እንዴ? ስለዚህ እኛ ወደ ጥሩ ነገር እንምራው ስልካችንን፣ ወደ ጥሩ ነገር። በትርፍ ሰዓታችን አሁን ላይ ሁሉም ነገር ያስተምራል። በቃ ሚዲያውም፣ ዋትስአፑም፣ ኢሞውም ሁሉም ነገር ያሳውቃል። አብዛኞቻችን ታገር ስንመጣ፣ ወደ አረብ ሀገር ስንመጣ አብዛኞቻችን ብዙም አናውቅም ነበረ። ስደት ጥሩ ጎን አለው። አይናችንን ገልጦልናል። ከጃሂልነት አብዛኞቻችን ወጥተናል። ስደት ለኛ ትምህርት ቤታችን ነው ብዬ ነው የማስበው ማለት ነው። ለተጠቀመበት ስደት ትምህርት ቤት ናት። ብዙ ነገር ያስተምራል፣ ብዙ ነገር ያሳውቀናል። ፈተናንም እውቀትንም ተተጠቀምንበት ብዙ ነገር አለው ማለት ነው። ነገር ግን አብዛኞቻችን ወደ ጥሩ ነገር ሳይሆን ወደ መጥፎ ነገር ነው የምንሮጠው። ወሬ ወዳለበት ቦታ ነው የምንሮጠው። ጋጋታ አለበት ቦታ ነው የሚመቸን። በቃ ጸጥ ያለበት ቦታ አይመቸንም።
እውቀት አለበት ቦታ አይመቸንም። ሚዲያ ላይም ቢሆን ወሬ ያለበት ቦታ አሉባልታ ወሬ ያለበት ነው እንጂ የምንሮጠው እውቀት አለበት ቦታ ላይ አንሮጥም። ዝፍላጋ ማለት ነው። እና እውቀትን እንፈልጋት እላለሁኝ እኔ አሁን ላይ ምንም አስታዝም አያስፈልግም ማለት ነው። ምክንያቱም አስተማሪም አያስፈልገንም። ምክንያቱም ዩቲዩብም ቲክቶኩም ዋትስአፑም ኢሞም አሁን ላይ ትምህርት ቤት ነው። ስልካችን ራሱ ትምህርት ቤት ሆኗል ማለት ነው። ስለዚህ እውቀትን እንሸምት እላለሁኝ። ኸይራ አላህ ባላችሁበት ይጠብቃችሁ። ጀነተል ፈርዶስ አላህ ይወፍቀን። አላህ ከሚወዳቸው ባሮቹ አላህ ያድርገን። ሼር ላይ ከማድረጋችሁን አትርሱ። ኸይር። አሰላሙ አለይኩም ወራህመቱላሂ ወበረካቱ